ሰላም የተወደዳችሁ ድንቅ ያገሬ ወጣቶች እንዴት አላችሁ? ለዘሪ ዘርን ለበላተኛ ምግብን የሚሰጥ እግዚአብሔር ረድቶን አሁን ደግሞ የመሬት ዝግጅታችንን ጨርሰን አሁን መሬታችን ላይ ዘር እየዘራን ነው የምንገኘው። በዚህ ሰዓት የመጀመሪያ ዙር ዘር ነው የምንዘራው። ጊዜያችንን አብቃቅተን እግዚአብሔር ከረዳን በዚህ ክረምት 2 ጊዜ ለሳይሌጅ የሚሆን በቆሎ የማምረት እቅዳለን። እንዴት እንደምናመርት ጥቂት ማብራሪያ ከመስጠት አኳያ ቢትዊን ሮ 70 ሴንቲሜትር ቢትዊን ፕላንት ደግሞ 17 ሴንቲሜትር አካባቢ ኒርሊ 70 ሺህ አካባቢ ዘር ይመጣል እቅዳለን። 90% አካባቢ ጀርሚኔሽን ሬት አለው ሲዱ ከፍ ያለ ፕሮዳክሽን በዚህ አመት እንጠብቃለን። ከፍ ያለ ኦርጋኒክ ፈርቲላይዘር ለመሬታችን እየሰጠን ነው። ከዚህ ጋር ተያይዞ እግዚአብሔር ቢረዳንና ቢፈቅድ ዛሬ ሚያዝያ 12 ነው። በሚቀጥሉት 90 ቀናት ውስጥ ይህንኛውን በቆሎ ሃርቨስት አድርገን የሚቀጥለውን በቆሎ ደግሞ በዚሁ ክረምት የማምረት እቅዳለን ማለት ነው። ለመጠቀም እየሞከርን ያለነው ሲስተም ፕሪሲዥን ፋርሚንግ ይባላል። ምናልባት በሚቀጥለው ቪዲዮ ፉሊ ኦቶኖመስ በሆነው ትራክተር እንዴት አድርገን እንደምንዘራ ላሳያችሁ ሞክራለሁ። መልካም ጊዜ። ዘሩ ግን ምርጥ ነው። አንተ በቆሎ ግን ያምራል።